በአሁኑ ሰዓት እየጨመረ የመጣውን የወባ ወረርሽኝ በመከላከል የበሽታው ታማሚ ቁጥርን ለመቀነስ እየሰራ መሆኑን የከፋ ዞን ጤና መምሪያ አስታወቀም። መምሪያው ከጤና ሚኒስቴር፣ ከክልል፣ ከከተማ አስተዳደርና እንዲሁም ከሚመለከታቸው አካላት ጋር በመተባበር የወባ መራቢያ ቦታዎችን የማጽዳትና የማፋሰስ ስራዎች እየተሰራ መሆኑ ተመላክቷል። ቤተልሔም ምሩ ተጨማሪ ይዛለች። ያለንበት ወቅት የወባ ወረርሽኝ ስጋት እየሆነ በመምጣቱ የወባ ትንኝ መራቢያ ቦታዎችን በመለየት እየተሰራ ሲሆን በጎገማ የኳሪ ሳይት ስራው ቀጥሏል። አሁን ላይ የወባ ወረርሽኝ ያለበትን ደረጃና የተሰሩ ስራዎችን ባለድርሻ አካላቱ ተናግረዋል። አሁን እያደረግነው ያለነው የወባ መከላከልና መቆጣጠር ንቅናቄ በአገር ደረጃ ነው እየተደረገ ያለው። ያው ወባ ችግር እያደረሰች ያለችው በዚህ ክልል ብቻ ሳይሆን በሌሎችም ክልሎች ነው። ስለዚህ በጤና ሚኒስቴር መሪነት በክብርት ሚኒስትሯ ሚኒስትር ዴኤታዎቹ የሚመራ በሁሉም ክልሎች ውስጥ ነው እየሰራን ያለ ነው። እንግዲህ አሁን እንደውም ትንሽ ዝቅ ብሎ ነው እንጂ ከፍ ያለ ጉዳት እያደረሰ ነው ያለው ወባ። ስለዚህ ይሄ ችግርን ለመቀልበስ ልንሰራቸው የሚገቡ ስራዎች ምንድናቸው የሚለውን ለይተን ነው ከክልሉ ጤና ቢሮ ጋር ከመመለከታቸው አካላት ጋር በመሆን ምላሽ በመስጠት ላይ ነው ያለን። ዛሬ አሁን እዚህ ስንገኝ አጠቃላይ ከፌደራል ጤና ሚኒስቴር የመጣ ግብረ ኃይል አለ። የክልሉ ግብረ ኃይል እንዲሁም የዞኑ የከተማ አስተዳደር አጠቃላይ በግብረ ኃይል ደረጃ በዋናነት አሁን የምንሰራው ከወረርሽኙ ቁጥጥር አንጻር የአካባቢ ቁጥጥር ስራ ነው። እንግዲህ ክረምት ውስጥ በጣም ዝናብ ከመብዛቱ ጋር ተያይዞ ጊዜያዊ የወባ ትንኝ መራቢያ ቦታዎች ላይ በስፋት ህብረተሰቡን አሳትፈን ስንሰራ ነበረ። አሁን ዝናቡ በመቆሙና የክረምት ጊዜውን በማለቁ ቋሚ የሚባሉ የማራቢያ ቦታዎችን የቢምቢ መራቢያ ቦታዎችን ለይተናል። ከዛ ውስጥ አሁን ዛሬ እዚህ ያለነው የኮረት ማምረቻ ቦታ ነው ቦንጋ ከተማ ላይ። ይሄ ቦታ ያው ለብዙ አመታት ኮረት ሲመረትበት የነበረ ነው። የተቆፋፈሩ ያልተዳፈኑ ቦታዎች በመኖራቸው እና ይህን አካባቢም ስናየው ሰፊ ውሃ ያቆረ ለብዙ ጊዜ የቆየ ለወባ ትንኝ መራቢያ ደግሞ ምቹ ሁኔታ የፈጠረ ከመሆኑ ጋር ተያይዞ በማሽን በመታገዝ የከተማ አስተዳደሩ ዞኑ ክልሉና ፌደራል አንድ ላይ ሆነን በማሽን እያፋሰስን እንገኛለን። በቀጣይ የወባን ወረርሽኝ ለመከላከል ስለሚሰሩ ስራዎችም ተናግረዋል። ይሄ ስራ በቀጣይ ለሁለት ወራት ከሁለት እስከ 3 ወር የሚቆይ ነው የሚሆነው። የፌደራል ቲሙም እንደዚሁ እዚህ ተቀምጦ በክልላችን ውስጥ ባሉ 6ቱም ዞኖች ውስጥ ከፍተኛ የወባ ጫና ያለባቸው ወረዳዎችን ለይተናል። ከዚህ አንጻር 6ቱም ዞን ላይ ይሄ የፌደራል ቲሙ ከክልል ቲም ጋር አንድ ላይ ሆኖ ወደ ስራ ገብቷል። የክልሉ ቲም አጠቃላይ በሁሉም ዞን በአመራር የተመራ በማናጅመንት አባላት የተመራ በሁሉም ዞኖች ስራ ወጥቷል፣ ወደ ስራ ገብቷል ለድጋፍና ክትትል። እኛም ከፌደራል የመጣ ቲም ጋር ሆኜ ሁሉም ዞኖች ላይ የመረጥናቸው ቦታዎች አሉ። ከሸካ ዞን ይጀምራል። ቤንች ሸኮ፣ ምዕራብ ኦሞ፣ ከፋ ላይም ድጋሚ ይመጣለን። ኮንታ ላይ እንዲሁም ደግሞ ዳውሮ ዞን ላይ እንደዚህ በጣም ሆትስፖት የሆነ ወይንም የወባ መራቢያ ቦታዎች ያሉበትና በሽታ ጫና ያለበት ወረዳ ተለይቷል። እዛ አካባቢ በመሄድ ህብረተሰቡን በማሳተፍ ዘላቂ የወባ መከላከልና መቆጣጠር ስራዎችን እንሰራለን። ለዚህ እንግዲህ ብዙ አካላት ተባብረናል። አንደኛ ማህበረሰቡ ከዚህ በፊት ትናንሽ ውሃ ትንኝ መራቢያ ቦታዎችን የወባ ትንኝ መራቢያ ቦታዎችን እያዳፈነ እያፋሰሰ ብዙ ትብብር አድርጎልናል ማህበረሰብ። ስለዚህ ማህበረሰብ ምስጋና ይገባዋል። ከአቅሙ በላይ የሆነውን ነው ለኛ ሲያመለክት የነበረው። ባለፈው ክረምት እንዳናስገባ ማሽን እዚህ ለማስገባት ዝናብም ስለሆነ እንደገና ጭቃም ስለሆነ ማሽኖች እንደፈለጉ ተንቀሳቅሰው ገብቶ ማፍሰስ ማዳፈን አይችሉም። እሱ ነው አንድ ፈተና የሆነብን። አሁን ግን ትንሽ ፀሐይ ስለወጣ ዶዘርም ሎደርም ሌሎች እስካቫተርም ጭምር እንደፈለጉ ገብቶ እነዚህ ቦታዎችን የማዳፈን ስራዎችን እየሰሩ ያሉበት ሁኔታ ነው ያለው። እነኚህን አካላት ልናመሰግን ይገባል ብዬ አስባለሁ። እኛ ጋር እንግዲህ የክልሉ ጤና ቢሮ በጋራ ሆኖ እየተባበረን ያለበት ሁኔታ አለ። የቦንጋ ከተማ አስተዳደርም በተለይ የተወሰኑ ማሽኖችን ነዳጅ ሞልቶ ለኦፕሬተሮችም የተለያዩ ወጪዎችን ከቨር አድርጎ ወደዚህ ያመጣ ያለው የቦንጋ ከተማ አስተዳደርም ተባብሮልናል። ማዘጋጃም ከኛ ጎን ሆኖ የጠየቅንባቸው ቦታዎች ላይ እየሰጠ እነዚህን ማኔጅ ያደረገ ያለበት ሁኔታ ነው ያለው። ይሄ ዛሬ የሚሰራው ነው። ቀጣይ ደግሞ ያው ገዳም አካባቢም እንደዚህ የተለዩ አሉ።
ገዳም ኳሪ ሳይት ቦታ ላይ ምናልባት ቀጣይ ስንሰራ እዛም ሀሳቡን ተወስዳላችሁ ብዬ አስባለሁ። 3 የትንኝ መራቢያ ቦታዎች ቋሚ የትንኝ መራቢያ ቦታዎች ገዳም ላይ አሉ፣ ኳሪ ሳይቱ ላይ ማለት ነው። 2ቱ ማዳፈን ስራዎች የሚሰሩ ናቸው። አንዱ ደግሞ የማፋሰስ ስራ ተሰርቶ ተቀዶ ውሃ እንዲሄድ የማድረጉ ስራ እንሰራለን ብዬ አስባለሁ። በዚህ ልክ እነዚህ ትላልቅ የትንኝ መራቢያ ቦታዎችን ካጠፋን የወባ ታማሚን ቁጥር ቅርብ ጊዜ እንቀንሳለን ብዬ እጠብቃለሁ። በዘመቻ መርሃ ግብሩ ከፌዴራል፣ ከክልል፣ ከዞን እንዲሁም ሌሎች የሚመለከታቸው አካላት ተሳታፊ ሆነዋል።